አንድ ነገር ልንገራችሁ። ማንም ስላለ አልኖራችሁ፣ ማንም ስላለ አልቆማችሁ፣ ማንም ስላለ ዛሬን አላያችሁ። እግዚአብሔር ፈቅዶላችሁ፣ በፍጹም ሰዎች ፈቅዶላችሁ አይደለም። በፍጹም ሁኔታው ፈቅዶላችሁ አይደለም። በፍጹም ነገሩ ተፈቅዶላችሁ አይደለም። በፍጹም እንዳታስቡት። ዛሬን የኖርከው፣ ዛሬን ያየኸው፣ ዛሬን በህይወት የኖርከው፣ ዛሬን በጤና ያደርከው እግዚአብሔር ፈቅዶልን። ኢየሱስ አንድ ጊዜ እንደዚህ አላቸው፣ እኔ ህይወት እንዲሆንላችሁ እንዲበዛላችሁ መጣሁኝ አለ። አየህ፣ ኢየሱስ ወደ ህይወት ሲመጣ ህይወት እንዲሆንልህ እንዲበዛልህ። ዛሬን ሊያዩ ወይም በዛሬ ላይ ሊነግሱ፣ በዛሬ ላይ ጌታ ሊሆኑ ብዙ ሰዎች ሞክረዋል፣ ብዙ ሰዎች ጥረዋል፣ ግን አልቻሉም። ዛሬ ላንተ ነው የተሰጠ። ስለዚህ ዛሬን ለሰጠ እግዚአብሔር አመስግን። ዛሬን የሰጠ እግዚአብሔር ሁኔታዎች አይደሉም፣ ነገሮች አይደሉም፣ ወይም የበላው የጠጣው ወይ ገንዘብ ስላለ አይደለም፣ ወይም ደግሞ በማጣትም አይደለም። ኑር ያለህ እግዚአብሔር ነው። መጽሐፍ ሲናገር እንደዚህ ነው፣ ባላንጋራችሁ ዲያብሎስ እንደሚያገሳ አንበሳ ዙሪያችሁን ይዞራል። አየህ፣ ኢየሱስ አንድ ጊዜ ደቀ መዝሙሩ ሰብሰብ ብለው አንድ ጥያቄ ጠየቁት። ከእናንተ መካከል አሳልፎ የሚሰጠኝ አለ አላቸው። ከዛ ሁሉም ግራ ተጋቡ። ከዛ እኔ ነኝን ሲባባሉ አንድ ነገር አለ። ዲያብሎስ ከእኔ ሊለያችሁ እንደ ስንዴ አበጠራችሁ፣ እኔ ግን ስለ እናንተ ማለድሁ አለ። አየህ፣ ሊቀ ካህን አለ በሰማይ የሚማልድ ስለ አንተ። ዛሬም ኢየሱስ ስለ እኔ፣ ስለ እናንተ፣ ስለ ሁላችን ይማልዳል። ለአማኞች ሁሉ ይማልዳል። ለሚያምኑት ሁሉ ኢየሱስ ይማልዳል። ስለዚህ ማንም ፈቅዶ ስላልኖርክ፣ ማንም ወዶም አትኖርም፣ ማንም ጠልቶም አትኖርም። ማንም ፈቅዶልህ አይደለም ዛሬ ነው። አኪጦፌል በምክሩ ብዙ ሰዎችን ማጥመድ ይችላል። ግን ዳዊት አንድ ነገር አለ፣ ከአኪጦፌል ምክር አድነኝ ብሎ ጸለየ። እግዚአብሔርም የአኪጦፌልን ምክር አፈረሰ። ስለዚህ ምክር ፈርሶ ነው የኖርከው ነው እያልኩ ያለሁት። ዛሬ ምክር ስለፈረሰ ቆሜያለሁ። በፍጹም ማንም እኔ ላይ ቢማማል፣ ማንም ነገር የፈለገብኝ ለእኔ የመኖር ፍቃድ መስጠታቸው፣ ለእኔ የመኖር ፍቃድ የሰጠኝ ኢየሱስ ይባላል። በደሙ የገዛኝ፣ በደሙ የዋጀኝ፣ የዘላለምን ሕይወት የሰጠኝ እርሱ በእኔ ውስጥ ይኖራል፣ እኔ በእርሱ ውስጥ እኖራለሁ። በፍጹም እኔን ሊያገኙኝ አይችልም። ጠላቴ እኔን ሊያገኘኝ አይችልም። ለምን? ከክርስቶስ ጋር ስለተሰወረ። መጽሐፍ ቅዱስ ሲናገር ሕይወታችሁ ከክርስቶስ ጋር በእግዚአብሔር ዘንድ ተሰውሯል። ስለዚህ የኖራችሁት በክርስቶስ ኢየሱስ ስለተሰወራችሁ እንጂ ሰይጣን ስላልፈለጋችሁ አይደለም። የኖራችሁት በክርስቶስ ኢየሱስ ስለተሰወራችሁ እንጂ አጋንንት ስላልፈለጋችሁ አይደለም። ስለዚህ ይህንን ጌታ መስክሩት። በክርስቶስ ሕይወታችሁ በክርስቶስ ኢየሱስ በአብ ቀኝ ተሰውሯል። ስለዚህ እናንተ ያላችሁበት ስፍራ ሰይጣን ማግኘት አይችልም። እናንተ ያላችሁበትን ቦታ በፍጹም ሰይጣን ፈልጎ አያገኛችሁም ነው ናቸው። ለምን? ሕይወታችሁ በክርስቶስ ኢየሱስ ተሰውሯል። ሕይወታችሁ በክርስቶስ ተሰውሯል። ሕይወት እንዲሆንላችሁ እንዲበዛላችሁ የመጣው ደግሞ ኢየሱስ ነው። ይህንን ጌታ ዛሬ መቀበል የምትፈልጉ የምስራች እየነገርኳችሁ ነው። ሕይወት ይሆንላችኋል፣ ይበዛላችኋል። ብሩካን ናችሁ።
ብዙ